ሰላሙ አሌይኩም ወረህመቱላሂ ወበረካቱ። አህለን ሳህለን የሀገሬ ልጆች እንዴት ናቸው? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተዬ በየጊዜው ውሃ ጠጣላችሁ የግቢ ሳር ምናምን 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 እስኪ ግቢው እንደሚመስል ሳር እያጠጣሁኝ ግን ደስ ይላል። ቅጠሎቹ እኛ ግቢ ይህን ይመስላል ሲያምር። ለማንኛውም እኛ ግቢ ይህን ይመስላል። እንዴት ናችሁ? ደህና ናችሁ ወይ? ብሎ አማን ነው ወይ? ሴትዬ መካ ሄዳለች እና አድባብ ላይ ሄደች አጠጭ ብላኛለች እንጂ እሷ ጋር ባልኖር አላጠጣም ነበረ። እሷ ስኖር አላጠጣም። ያኔ ልጆችን አውጥተን ልጆችን ባልቅስ እኔም እንደዚህ እንትን ብዬ አላጠጣም። ስራ ምናምን ስለሚበዛብኝ ማለት ነው። እና ዛሬ ልጅ ሴትዬ አጠጭ ብላኝ እያጠጣሁኝ ነው ውሃ ማለት ነው። ውሃው ደግሞ ሙቀቱ ያለ እንዴት እንደሚሞቀው የሰው አደራ መወጣት ከባድ ነው። አደራዋን ልወጣ ብዬ ውሃ ያጠጣሁኝ ነው። ይመስላችኋል? ሳሩ እንዴት አይነት ታሪክ ነበር መሰላችሁ? ለምን እንደሆነ አላውቅም። ሳሩ ትንሽ ሲያድግ ያጭዱታል። ያኔ ተውጣጥተው እንዲያጭዱት ያደርጋሉ፣ ያጭዱታል። ከዛ እንደገና ደግሞ እንደዚህ ይሆናል ማለት ነው። ከእንደገና አፈር ተሞልቶ ምን እንደሚመስል እንዴት አረንጓዴ ነበር መሰላችሁ? ሙሉ አረንጓዴ ነበር። ትንሽ ካደገ ዝም ብሎ እንትን ይባል ማለት ነው። ያሳጭዱታል እንደዚህ ሰው ያመጡ። ከዛ እንደዛ አፈሩ ይቀርም ማለት ነው። አሁን ቅጠላ ቅጠሉ ነገር ነው የቀረው። እሱም በጊዜ የመጣ ነገር ነው። እና ይሄ ውሃ እየተጣለቀስ እንትን ብሏል፣ ትንሽ አድርጓል። አሁን ይሄ ለምዷል በደንብ ስር ይዟል ምናምን እንደዛ አረንጓዴ ሆኗል እንጂ እንደዚህ አይነት ሳር ነበረ። አሁን የደረቀ አሁን ሲጀምር አሁን እዚህ ሀገር ፀሐይ ነው በጣም ሙቀቱን አያሳድግም። ያው ግን በየቀኑ ውሃ ይጠጣል። ውሃ ቢጠጣም ይህን ያህል አቅም አላገኘም ለማደግ ማለት ነው። ሳሩ ግን ወደዚህ ሙቀቱ ይቀንሳል። እዛ እንደ ባህር ዛፍ ምናምን ተክል ነበር እኛ ሀገር ለሞትን በአየሩ ቀስቀስ እንጂ ግን አሁን ደመና ነው እራሱ። ቤት የሚመስለው ግቢው እንደሱ ቀርቦ እንዲያዩ ልጆቹ እንዲያዩ ልጆቹ ስቀርጽ የኔ ግቢ ይሄን ይመስላል። እሬ ነው የሚሉት ካሜራ ለቤት ውጭ ነው የሚያሳይ ካሜራ፣ ውጭም ብቻ የሚያሳይ ካሜራ ለመኪና እየተሰረቀ ያስቸግሯቸው ማለት ነው። ለውጭ ብቻ ቤት እንኳን የለም። ቴሌቪዥን ላይ ቁጭ ሲሉ እዛ ይታያል ማለት ነው። ይሄ ካሜራው ቤት ያለ እዚያው ሊዘጋ ቁጭ ብላለች ታያለች። ያን ታመጣለች ልጅ ትገርብኝ ሰዎች ከለዩ ማለት ነው። እና ደግሞ እያወጣሁ ነው አሁን ታጨርሽ ስራ ሰውየውም ሳመጣሉ ጭርስ ነው በጊዜ ሳይመጣ ቀሩ። ልጆችም ይዟም ኋላ ነው የሚመጡት። እኔ በጊዜ ጨረስኩ። ደግሞ እዛ ሀገር ሙቀት ነው፣ ምግብም ቶሎ ይበላሻል። ያኔ ውጭ ከሆነ ወደ የተለየ ካልገባ ማለት ነው። ለማንኛውም ዛሬ ሐሙስ ሆነ ከየትም ከየትም ይሰበሰባሉ። ሲያደርቁኝ ያመሻሉ። ሲወጥ አረፍ የነበሩ ማረፍ ሳይሆን በቃ ትንሽ ሲጫወቱ ተገላግለው ነበር። አሁን ይመጣሉ ዛሬ። ያው መንጠቃት ነው። ሴትዮዋ ባኖር እነሱ ምን ቸገራቸው? ግድ የላቸው ይመጣሉ፣ ሲንጫጩ ይውላሉ ማለት ነው። ነገም ጁምአ ነው። ያው ጁምአም ሲንጫጩ በቃ ያው መጨቃት ነው፣ መንጫጫት ነው። እሱን ጨጫታ መቻል ነው። አፈር አፈር ነው የእኛ ሀገር አፈር፣ ልክ እንደኛ ሀገር አፈር አቃታቸው። ግቢው እንደሚመስለው ነው። አንተ ግቢውን አጥገው ነበር ግን አፈር ነው የሚመስለው የእኛ ግቢ። ያኔ ተጣጣ አይመስልም፣ ልክ አቧራ ነው ደግሞ በዛ ላይ እና የእኛ ቤት ጥልቀት ላይ እየሰው አት እንደዚህ የእኛ ቤት ትልቅ እንደሆነ የግቢ ኦ ማይ ጋድ ይታየን በደንብ ይመስላል የኔ ቤት። አረዛ እስከዛ ድረስ ወዳ ድረስ ይታያል። ወይኔ ካሜራው ምን እያየኝ ነው? ራስ ይበቃኛል እንግዲህ የሚያሳጣኝ ጠግብ ምን ፀሐይ ስለሆነ ሰው እንትን ይላል። ራሴ ሰው እንትን ይላል መጣው ጠጥ ወደ መጠጥ ነው የሚያደርገው። ኦ ማይ ጋድ አም ጉድ የተበዛ አየር ነው የወሰድኩት ማለት ነው። እዚህ ጋር በጣም ሙቀት የለም ግን አሁን ዳመና ጣል አድርጓል ትንሽ እንጂ የሳውዲ ሙቀት አይዘለቅም ታላችሁ። እንደ ሀገራችን ጨዋታ
የወይን ዛፎች የእውነት በጣም ያደገ ነው ዘፋኝ ሰው ምንድን ነው አላውቅም። ከዚህ የማውቀው ምንድን ነው ይሄ ብቻ የእኛ ሀገር ነው እንጂ ኮባ የሚባለው ይሄ ነገር ኮባ እንደ ኮባ ሌላ የለም። ያ ነገር እኛ ሀገር የለም። ዝም ብሎ ነው ወይ ነው ባላ የለም። ዝም ብሎ ነገር ነው ብቻ ጋር ነገር እንደዚህ ባቀጣ የሚያቀጽድቅ አሪፍ ነው። እንዴት እንደሚያደርስ ግቢን ይመስላል። የሰላም ትናንትና የዛሬ ምንድን ነው? ወጣ ቪዲዮ ከደረሰ ላይክ፣ ኮሜንት፣ ሰብስክራይብ አድርጉ።